እንደዚህ አይነት ቪዲዮዎችን እንዴት በቀላሉ በካፕከት መስራት እንደምትችሉ ዛሬ ያሳያችኋለሁ። ስለዚህ መጀመሪያ በመፈልጉት ልብስ ትሆኑና ዘፈኑን በሌላ ነገር ከፍታችሁ እየዘፈናችሁ ወደዚህኛው ሳይድ እያያችሁ ራሳችሁን ትቀርጻላችሁ። ሁለተኛው ቪዲዮ ደግሞ በተመሳሳይ ወደዛ እያያችሁ ራሳችሁን በሌላ ልብስ ትቀርጻላችሁ። ካፕከት ላይ ያስገብታችሁ አድ ኦዲዮ ብላችሁ ያው የዘፈናችሁበትን ሳውንድ ከፈለጋችሁት ቦታ አስገብታችሁ ዘፈኑን ከአፋችሁ ጋር እኩል እስኪመጣ ድረስ ታመሳስላላችሁ። ትርፍ ካለ ቆርጣችሁ ለአንደኛው ቪዲዮ ብቻ ድረስ ታረጉታላችሁ። ከዛም ሁለተኛ ቪዲዮአችሁን ትነኩና ኦቨርሌይ ብላችሁ እሷ ያለችበትን ማለት ነው ስባችሁ ከስር ታረጋላችሁ። ወሳኙ ፓርት እንግዲህ የሚጀምረው እዚህ ጋር ነው። ስለዚህ ቪዲዮአችሁን ወደ ጎን ታስጠጉና የተወሰነ ያህል ማለት ነው። ከዛም የታችኛውን ቪዲዮ ነክታችሁ ስፕሊት እዚህ ጋር ይቆርጧል። የላይኛውን ቪዲዮ ነክታችሁ ስፕሊት ይቆርጧል። ከዛም አሁን የተወሰነ ደግሞ ታስኬዳላችሁ ዘፈናችሁን እየሰማችሁ ማለት ነው። ከዛም አሁንም በተመሳሳይ የላይኛውን ቪዲዮ ነክታችሁ ስፕሊት፣ የታችኛውን ነክታችሁ ስፕሊት። ከዛም አሁን የመጀመሪያው ላይ ሳት አይታለች የቆረጥነው ላይ ሁለተኛው ላይ ከታች ያለውን የሷን ነክተን በእጃችን ስክሪኑ ላይ ወደ ጎን መሳብ። ከዛም እሱ የሚለውን ሰምተን እርግጠኛ ስንሆን ዲሌት ማድረግ። ስለዚህ አሁን የሷ ታየ፣ ከዛም የሱ ይታያል። የሱ የሚታይበት ፓርት ዲሌት ሆኗል ማለት ነው። በተመሳሳይ የተወሰነ ያህል እናስኬድና ስፕሊት ብለን ከቆረጥን በኋላ የሷን በዚህ መልክ እናልፈዋለን። አሁንም ሰምተን ዘፈናችንን አለፍ አድርገን ስፕሊት ብለን እንቆርጥና መሀል ላይ አሁንም የሷን ነክተን ወደ ጎን እናረጋለን። ሚለውን ሰምተን እርግጠኛ ስንሆን ዲሌት ማድረግ። ሐሳቡ ምንድነው? አንድ እሷ ትታያለች፣ አንድ እሱ ይታያል ማለት ነው። ስለዚህ አሁን ያሳየዋችሁን ስቴፕ እየደጋገማችሁ ማድረግ ነው በቃ። ስለዚህ እንግዲህ ሌላ ደግሞ 2-3 ሆነው በንግግር የሚሰራ አሰራር አለ። እሱም በሌላ ጊዜ ያሳያችኋለሁ። ኮፒ ሊንክ ይደረግ። ፋይናል ሪዛልታችን እስኪ ዘለል ዘለል እግሮችሽም ነቀል ከትከሻሽ ፈንቀል አንገትሽም ዘንበል እስኪ ዘለል ዘለል ኧረ ዘለል ዘለል